ጉዳዩን ማንሳት በራሱ አንድ ስኬት ነው። የመጨረሻው ስኬት አይደለም፣ ግን የስኬት ጅማሮ ነው። ያልተጀመረ መንገድ አይገባደድም፣ አይጠናቀቅም። ስለዚህ በማንሳታችን ምን አገኛችሁ ከተባለ ኢትዮጵያ ያጣችሁን፣ ኢትዮጵያ የተጎዳችሁን ዓለም እንዲያውቀውና እንዲረዳው ይህንን ጥያቄ እንዴት ምላሽ እንስጠው ብሎ ንግግር እንዲጀመር ማድረግ ችለናል። ሰቢያ ወሊ ገልቴቢያ ወልፋና ሂራ ነዳሊ ሃቃቲ ሞቱማ ኢጃራ ነሙማ ኦላሱን ይመሊ ቶሌራ ኢትዮጵያ የባህር በር ጥያቄዋን በማንሳቷ ቅር የተሰኙ የከፋቸው የተወሰኑ ኃይሎች ሊኖሩ ይችላሉ። እነዚህ ኃይሎች ግን የኢትዮጵያን በጎ መቼም የማይፈልጉ ናቸው። እነዚህ ኃይሎች ስለተቃወሙ ብለን ህዳሴ ግድብን አልተውን። የብሔራዊ ጥቅማችንን ማዕከል አድርገን አስቀድመን መቀጠል መሄድ እንዳለብን እናምናለን። አብዛኛው ሀገራት ደግሞ የኢትዮጵያ ጥያቄ ፍትሃዊና ተገቢ እንደሆነ ተረድቷል። ጅሬኛ መየሱ አከኒፊ ጉያ ሆዲዳን ዳበርሱ ብየሁምና ጉቱ ሚሶማ ፊሪርሱ በተለያየ ሰጥቶ መቀበልና በስምምነት የባህር በር ጥያቄያችን እውን ሊሆን ይችላል። እንዲህ ያለ ተሞክሮ በሌሎች ዓለማትም አለ። በኮንሴሽን ሊሆን ይችላል፣ በሊዝ ሊሆን ይችላል፣ በመሬት ልውውጥ ሊሆን ይችላል። ፊለኖ ኬኛስ በዳዲና ቡራ ከሌሳም ቦሩ ከንቲልማሙ ዲሞክራሲ ወራፍ ነጋቢ ያቃሙ ሰብደኔ ሱማዳን ኢቲቲ ቶቆሙ በዳዲኒ ብያ ሙለቴ ዱጎሙ ኦልካቲ ጀኔ ኦልካቲ ኢትዮጵያ ሙለተ ቀበቴ ኦልከይን ሰቢያ ኦልካቲ ጀኔ ኦልካቲ ኢትዮጵያ ሙለተ ቀበቴ ኦልከይን ሰቢያ